ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁ እግዚአብሔር ይመስገን። ክብሩን መድኃኒዓለም ይውሰድ። እንግዲህ ይሄው ከወለድኩኝ አመት ሞልቶኝ እግዚአብሔር ይመስገን የልጄን ልደት ዲኮር እየሰራን ነው። እንግዲህ እንደ አቅምቲ ማለት ነው። ዲኮረር ሳንጠራ ራሳችን ዲኮር እየሰራን ነው። እና ይሄንን ይመስላል እንግዲህ ዲኮር እየሰራን ነው። እንደ አጋጣሚ ሆኖ እየተሰራ ያለበት ሰዓት ነው የቀረጽኩት። ይሄንን የመሰለ ሰርተናል። ዲኮሩን በዚህ አይነት አዘጋጅተን ጨርሰናል። ይሄው እዚህ ጋር ቆሎም ከረቤላውም እንደ አቅምቲ ሙዙንም ጁሱንም አድርገን ልደቷን ለማክበር እየተጠባበቅን ነው። ኬኩንም ዳቦውንም አድርገናል። እንግዲህ እግዚአብሔር ይመስገን ለዚች ቀን ያደረሳት አምላክ እግዚአብሔር ይመስገን። አንድ አመት ጨምሮ ለሰጠን አምላክ እና አሁን ይሄው እዚህ ጋር ቆሎውን ከረሜላውን ሙዙን ማስቲካውን ምናምን አድርገን ልጆች እንግዲህ የሚወዱትን ፊት ለፊት ላይ አድርገን አዘጋጅተን ጨርሰናል። አሁን ደግሞ እሷን ለማምጣት እያዘጋጀናት ነው ማለት ነው። እንግዲህ ሃፒ በርዝዴይ ቱ ማይ ስዊት ብያታለሁ። የኔ ፍቅር የኔ ውድ የኔ ሁሉ ነገር እንግዲህ ፈጣሪ በሞገስና በጥበብ ያድርስሽ ያሳድግሽ መልካም ነገሩን ሁሉ ተመኝቼልሻለሁ ብያታለሁ። የኔ ውድ ልጅ የኔ ፍቅር ልጅ መድኃኒዓለም ያሳድግሽ። በጣም የምወድሽ የኔ ሁሉ ነገር ነሽ። እና ይሄንን ይመስል ነበረና የቻናሌ ቤተሰቦች ሁላችሁም ይሄንን የመሰለ ልደት እንግዲህ ያው አንዳንዴ በመሃል በቁመት ስለተቀረጸ ነው የካሜራማኑ ነው እንግዲህ ይሄን የመሰለ አድርገናል። ሃፒ በርዝዴይ ቱ ማይ ስዊት ብያለሁ።